ባንድሮል ለዴብ ደውሎለት እንገናኝ በማለት ይቀጥረዋል። ዴብ ምን ፈልገህ ነው አንተ ልጅ ለምንድነው ከኔ አጠገብ ማትርከው በማለት ሲነግረው አንዴን እንገናኝና እናውራ በማለት ይነግረዋል። እሺ በማለት ከዴብ ጋር ይገናኛሉ። ዴብ ያለውን ሁሉ እውነት ይነግረዋል። ሮዚ ከዚህ በፊት የኔ ሚስት እንደሆነች ሚስቴ ናትም በማለት እየነገረው ዴብን በሰማው ነገር በጣም ደነገጠ። ሮዚ ባንድሮን ደውሎ ላገኝ ሲለው በጣም ደንግጣ ነበረ። ሂዋንም ሉሊትም ደንግጠው ነበር ምንድነው በማለት። ሉሊትና ዴብ ቤተሰብ ለማየት ሄደው ነበር። ይህን ሲሰማ ባንድሮስ አደጋ ላይ ናቸው በማለት ምሳሌ ጋብዛት የነበረውን ሂዋንን ትቷት እየበረረ እሱን ለማዳን እየሮጠ ነበር። እነ ዴብ ቤተሰብ ጋር ደርሰው ተመልሰዋል። ሮዛ ባንድሮን ለማሳገት በጣም ጥረት እያደረገች ነው። ባንድሮንን ለማስመታት ፈልጋ ነበረ፣ ለማሳገትም አስባ ነበረ። ነገር ግን ከሽፎባታል። ሮዛ ሉሊትን ስታያት ምን ልትሰሪ መጣሽ እዚህ ቤት በማለት ታጨናንቃታለች። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሮዛ ባንድሮንን ሰው እንዴት ተከታተለው ቀጥራ ነበር። እሱም ለቅቶባት ነበርና እሷ እንደላከች ስለገባው ልጁን ይሸውደዋል። ሮዛ የሚቀመጥበት ቦታ ላይ ትሄድና እዚህ ቦታ እንደምትቀመጥ አውቃለሁ ብላ ስትለው እንዴት መጣሽ? ምን ልታረጊ መጣሽ? ከኔ ራቂ፣ እኔ ዛሬ ጥሩ ሙድ ላይ አይደለሁም። ሂጂና በሌላ ቀን ደውለሽ ባንድሮን በእናት ግደለኝ ብለሽ ስለምንኝ የዛን ጊዜ እመጣልሻለሁ ብሎ ይበልስላታል። አንቺም ሆንሽ ያ አብሮሽ የሚሰራው እንዲከተለኝ ያደረግሽው ሰው ከኔ አታመልጡ። በእኔ እጅ መሞት ካልፈለጋችሁ ከአጠገቤ ራቁ፣ አሪያ ደግሞ መሞት ካማረች ደግሞ ጊዜ አለ በማለት ይመልስላታል። ሮዛም ትቷ ሲሄድ እሱ አንተም ማትረባ እንዴት እንደዚህ ታደርጋለህ? እሱ ማን እንደሆን ካላወቀም ግን አይተዋል። ማን እንደሆን ካላወቀም እንጂ እንደምንከታተለው በደንብ ነው ያወቀው ብላ ትነግረዋለች። ፊቴን አይቶታል ብሎ ሲላት አይ አላየህም፣ ባንድሮን ታውቀዋለህ፣ እሱ ምንም ነገር ማድረግ ከፈለገ ያደርጋል በማለት እየነገረችው ነበር። ባንድሮን እኔ ልጅ የለኝም፣ ድስት የለኝም፣ እናትም የለኝም፣ ምንም ነገር የለኝም፣ ምንም ህይወት የምታጓጓ የለችኝም፣ ተጠንቀቂ በማለት ያስጠነቅቃታል። እሷም ይሄንን በመስማት ቆራጥ አመራር ሲነግራት ደንግጣ ምንድነው ቆይ እንደዚህ ሳት ያለበሰው እያለች ነበረ። ዴብ ሉላን ወደ ቤት ይዟት ይሄዳል። ማን ይዣት እንደመጣው ተመልከች ሂዋን በማለት እሷም ትነሳና ወይኔ ሉላዬ መጣሽ በማለት ሉሊትን ትነሳና ታቅፋታለች። የኔ ውድ እንዴት እንደናፈቅሽኝ ብታይ በማለት እሺ በቃ እናንተ ፍቅራችሁና ናፍቆታችሁ ስላልወጣ እኔ ወደ ውስጥ ልግባ፣ አንቺም ደግሞ ተዘጋጂ በማለት ሉሊትን እየነገራት ነበረ። ሉሊትም ከሷ ጋር እያወራች እያለ እንዴት እንደናፈቃችሁኝ ብታቂ በማለት ትነግራታለች። ለምንድን ነው ከቤት እየወጣችሁ ስትል የሮዛ ነገር በጣም ደክሞኛል፣ እኔ የእሷን ክፋትና የእሷን ተንኮል በማየት በጣም ነው ሰለቸኝ በማለት ትመልሳለች። በቃሽ ተረጋጊ፣ ሁሉም ነገር አሁን ያከተማል በማለት ሂዋንም እየነገረቻት ነበር። ይህንን አውርተው ሲጨርሱ ሉሊት ውጭ በር ላይ ተቀምጣ ስታገኛት ሮዚ አንቺ ምን ልትሰሪ መጣሽ እዚህ ቤት ስትላት እንዴት ነሽ ሮዛ ብላ ስትላት እንዴትም ልሁን ምን አገባሽ አንቺ እዚህ ምን ልትሰሪ መጣሽ እያለቻት ነበረ። ሉሊትም ተረጋጊ ምን ሆነሽ ነው እኔ ዴብ ነው ያመጣኝ ብላ ስትነግራት እሷም ማመን አልፈለገችምና ውጭ ራብ ምትበይው አጣሽ አይደል ብላ ስትላት
መቼም ዛሬም አትለወጭም አይደል? አንቺ መቼም ቢሆን ለደብ ሚስት አትሆኝም ለምንም ነገር። ከዚህ በኋላ ምንም ነገር ምፈራሽ አይደለሁም፣ አልፈራሽም። የፈለግሽውን ነገር ማድረግ ትችያለሽ። ከዚህ በኋላ ግን ያቺ የድሮ ሉሊት አይደለሁም፣ አልፈራሽም፣ ምንም ደግሞ አታመጭም በማለት ትመልስላታለች። ይህንንም ስትላት ሮዛ ትናደድና በጥፊ መታት ወደ ውስጥ ትገባለች። ቆይማ አሳይሻለሁ፣ እሰራልሻለሁ አንቺም በማለት ሉሊት ከሮዛ ጋር እያወራች ነበረ። ሮዛ ቤት ውስጥ ገብታ እያለ ለባንትሮን ሂዋን ደውላ ነግራለት ነበረ። ማን እንዳለ እዚህ እንደመጣ እንዴት ደስታ የምስራች ልነግርህ ነበር ስትለው ሳስብሽ ነው የደወልሽልኝ በማለት ባንትሮን ይመልስላታል። ባንትሮን በሀሳብ ሄዶ ነበረ። ሉሊት ያለችውን ሁሉ መሸነፍ ማለት ሊያሸንፉት የቻሉት ሰዎች በእነሱ መሸነፍ ነው፣ ስለዚህ እንዳትሸነፍ በማለት እያለች ሉሊት ያለችውን በማስታወስ ለሂዋን ደውላ ዛሬ አዲስ ነገር አለ ልነግርህ ነው ስትለው ሂዋንዬ እንዴት ነሽ ሲላት አንተ ይሄን እንደዚህ አትብለኝ፣ ይሄን ሰምተው አላደርገውም ወይ ብላ ስትለው እንደዚህ ድረስ እኮ ያደረሽኝ እኮ አንቺ ነሽ፣ ስለዚህ እንዴት ይሄን ተዋለሁኝ በማለት ይመልስላታል። ዴብ ለሉሊት ከዚህ በኋላ እዚህ መቆየት የለብሽም፣ ልብስሽን ለባብሽና ቤተሰቦችሽ ጋር አድርሼሽ እመለሳለሁኝ፣ ኃላፊነት በቅቶኛል፣ አሁን ከዚህ በኋላ አልችልም በማለት ይላታል። የምርህን ነው? ቤተሰቦች ጋር መሄድ አልፈልግም፣ ያለውን ነገር ታውቂያለ እንደስ ብላ ስትለው እኔ ስለሱ አይመለከተኝም ብሎ ሲነግራት እሷም ስታዝን ሳያት አንተ ስቀልድ ነው፣ ሄደን ደርሶ መልስ እንመለሳለን በማለት ዴቭና ሉሊት ሄዱ። ሲሄዱ ሮዚ ለጓደኛው ለፍቅረኛዋ ትነግረውና እየመጡ ነው መንገድ ላይ ጠብቃቸው በማለት ያለው መረጃ በሙሉ ስትነግረው አንቺ ምን አስበሽ ነው ፖሊስ መጣብኝ በማለት ይላታል። ፖሊስ ሲል ያሰበችው ነገር ከሸፈባት። ሂዋን ባንትሮን ጋር ትሄድና እንዴት ነህ ደህና ነህ ሆይ ቁጭ ብለሃል አጅዝ ስትለው አንቺ እስከመጭ ድረስ እየጠበቅኩ ነው፣ ደግሞ እንዴት ነው የምታምረው ሲላት በለው ዛሬ ደግሞ በተለየ ሆነሻል፣ በጣም አምሮብሻል ስትለው ይሄን ያህል ትላለች። ምን ያህል አንተ ያየኸኝ እነሱ ቢያየኝ ስትለው ምን አልሽኝ ሲላት አይ ወዲህ ነው ብላ ትለዋለች። እና እንዴት ነሽ ደህና ነሽ? እኔ የምልሽ ሉሊት ስትመጣ የሮዛ ፊት ምን አይነት ነበር ስትለው እኔ እንጃ ደስተኛ ናት ዛሬማ ብላ ትለዋለች። ምን አግኝታ ነው ደስተኛ የሆነችው በማለት ይጠይቃታል። ቆይ አንተ ይሄን ያህል እሷን እንደዚህ እንደምትላት ለምንድን ነው ስትለው እኔ እዛ ቤት እኮ ያለሁት ለሉሊት ብዬ ነው እንጂ ወደ አሁኑ ነበር የማወጣው ብሎ ይነግራታል። ይሄን ያህል ብላ ስትጠይቀው ሮዚ ሉሊትን ታሰቃያታለች ወይም ደግሞ ትገላታለች። የሉሊትን ሴራ በጣም ነው የማውቀው፣ የሮዚን ስራ በጣም ነው የማውቀው በማለት ይነግራታል። ለማንኛውም ዛሬ ግን ደስተኛ ናት፣ ምን እንዳገኘች ባላቅም ስትለው ምን አገኘታ ስትለው ሉሊትና ዴብ ሄደዋል ወደ ገጠር ብሎ ስትነግረው ምን ብሎ ደነገጠ። በቃ ምሳውን ለበኋላ አርጌዋለሁኝ፣ አሁን ምሳውን ይቆይና ልሮጥ ብሎ እየሮጠ እየሄደ ነበር። የዴብ ስልክ ሲደወል አይሰራም። ሮጦ ሲሄድ እሱም ዴብ ወደ ቤት ተመልሰው ይመጣሉ። ሉሊትና ዴብ ሳይመጡ ሲቀሩ ደንግጣ ቤት ውስጥ ሂዋን ቤት እየተንጎራደደች ነበረ። እነሱም በረው ሲመጡ ሉሊትን ትሮጥና ታቅፋታለች። የኔ ወድ እንኳን ደህና መጣችሁ በማለት ትቀበላቸዋለች። ቤት ውስጥ እያለ ባንትሮን ይደውልላታል። ወጣን አንድ ጊዜ ላውራ በማለት ሲለው ሮዛም ያለውን ነገር በጣም ደነገጠች። በቃ ምን ሊነግረው ነው ዛሬ ያለቀልኝ በማለት በሀሳብ ውስጥ ሄደች። ሮዛና ሂዋን እያወሩ ነበር። አንቺ ለምን እውነቱን አትናገሪም? ከዚህ ሁሉ እውነቱን ተናግረሽ ብትገላገል ይሻልሻል። እኔ ግን እንደዚህ አልጠበቅኩሽም ነበረ። ጸጉርሽም ቤቱም በአንድ እግር ቆሟል። በሰላም ነው ወይስ ብላ ስትነግራት እናንተ እያላችሁ ምን ሰላም አለ በማለት ሮዛ ትመልሳለች። እኛ ምን አደረግንሽ? ያደረግሽው ነገር እኮ ያንቺ በጣም ከባድ ነው። እንዴት በትዳር ላይ ትዳር
እንዴት በፍቅረኛነት ፍቅረኛ ሰው እንዴት ይህን ያህል ምን ያህል እንደሚያስቀጣ አታቂም? የአንዱን ሳጨርሽ ወደ አንዱ የምትረማመጁ በሰላም ነው ብላ ትላታለች። ሮዚም አይመለከትሽም፣ ውጭልኝ ከቤት ምን አገባሽ አንቺ በማለት ትነግራታለች። ሔዋንም ይህንን ነገር ማስተካከል ያለብሽ ጊዜው ሳይረፍድ አሁን አስተካክሊ። አንቺ ምን አገባሽ ሲጀመር ይህንን ባስተካክልም ባላስተካክልም አንቺ ምን የሚመለከትሽ ነገር አለ? አንቺ ቆይ ስለ ዴቭ ምን አገባሽና ነው አንቺ የምታስቢው? ማለት ትነግራታለች። ሔዋንም እኔ ለራስሽ ብዬ ነው፣ በኋላ ላይ ግን አይወርቁ አወዳቅ እንዳትወርቂ፣ እኔ ብቻ ይህንን የነገርኩሽ ለራስሽ በማለት እንጂ እኔ ምንም የማገኘው ነገር የለም በማለት ትመልስላታለች። እኔ ወደዚህ ቤት ውስጥ እንድመለስ እያደረገኝ የዴቭ የዋህነት ነው፣ እምቢ ማለት አልቻልኩም፣ እንደዛ እየለመነኝ በማለት ስትነግራት፣ ሔዋንም እኔ እኮ ይሄ ነገር እኮ ነው እስካሁን ድረስ እንደዚህ እያቆየኝ የዋህነቱ በማለት ከራሷ ጋር ታወራለች። ምን ስትል አይ በቃ ስለዚህ አሁን አሪፍ ነው መንጣትሽ፣ በቃ አሁን ጥሩ ጥሩ ነገሮች ይፈጠራሉ፣ አታስቢሽ፣ እኔ ከጎንሽ ነኝ በማለት ትነግራታለች ለሉሊት ሔዋን። ሮዚ ምን ማድረግ እንዳለባት ግራ ገብቷት ምን ላድርግ፣ ምንድነው የማደርገው፣ ይሄን ነገር እንዴት አድርጌ ነው ማስተካከለው በማለት ከራሷ ጋር እየታገለች ነበረ። በአንድ በኩል ሔዋን አለች፣ በአንድ በኩል ዴቭ አለ፣ በአንድ በኩል ደግሞ ባንድሮን አለ። ይህን ነገር እንዴት ነው ማስተካከለው? በቃ አብቅቶልኛል፣ አልቆልኛል፣ ምንድን ነው ማድረግ ያለብኝ በማለት ከራሷ ጋር ትግያ ይዛለች። ባንድሮንም እንደማይለቃት ሁሌም ይነግራታል። አሁን ከፊት ለፊቴ ራቂ፣ ግን ቀንሽን ጠብቂ በማለት ሲነግራት እሷ ምን ልታረገኝ ነው? ለምን እናንተ አንስማማም ስትለው ይህንን ቃል ሁልጊዜም ደጋገምሽው በሰላም ነው ወይ ብሎ ይጠይቃታል። እሷም ምን ችግር አለው በደጋገመውስ በማለት እንደምወድህ እንደምትወደኝ እሱን አውቃለሁ መቼም አልረሳውም በማለት እሱንም ካልረሳሽው ጥሩ ነው፣ ግን ከዚህ በኋላ ይህን ነገር እንዳትኝ ምንም ነገር ካንቺ አልፈልግም በማለት ባንትሮንም ይነግራታል። በቃ ስትለው በቅቶኛል፣ ያንቺ ቆሻሻ ስራሽ፣ ሁሉ ነገርሽ፣ ተንኮልሽ፣ ከነምንሽ ነገር አስጠልቶኛል፣ በቅቶኛል በማለት ይነግራታል። ሔዋንና ባንትሮ ሲገናኙ ባንትሮ ምን አለ እኔንስ አብረሽ ብትውጭኝ በማለት ይላታል። እንዴት አድርጌ ነው የምወጣ አንተ ልጅ፣ ኧረ ምን ሆነህ ነው ከራስ ጋር ሆን እንጂ በማለት ትነግረዋለች። ያው አብሮሽ ከልብሽ ያለውን ባልሆንም ብሎ ሲነግራት እሷም እሺ በቃ እንሂድ ምሳውን እንብላ በማለት ትለዋለች። ባንትሮን ለዴቭ ይደውልለትና እንገናኝና ማውራህ ነገር አለኝ ብሎ ሲለው ምንድነው የምታወራኝ? እንደባለፈው ደግሞ እንዳሸሽ ሲለው አልሸሽም አለው። ባንትሮን ቁጭ ብሎ እየጠበቀው እያለ ዴቭ መጣ። እኔ ምልህ ምን ልትነግረኝ ነው? አሁን ንገረኝና ወደ ቤቴ መመለስ እፈልጋለሁ ሲለው አንተ ቆይ ለምን ይቅርታ አታደርግልኝም? ለአንተ ልጄንና ሚስቴ ልገልብኝ ነበር እኮ ብሎ ሲለው ሮዛ እኮ የኔ ሚስት ናት ብሎ ሲለው ዴቭ ደነገጠ። ምን ብሎ ሲል የእውነቴን ነው የኔ ሚስት ናት፣ ይህንን እንዳልነግርህ እንደዛ በመኪና የገጨችኝ እንደዛ የምታሰቃየኝ ሁሉ ነገር የምታረገው እንዳልነግርህ ስለምፈልግ ነው፣ እውነቱ ይሄ ነው በማለት ይነግረዋል። ያሳዝናል። ዴቭ እንደዚህ በመሆኑ በጣም ደንግጧል። ለቀጣይ ሮዛ ምን ታረግ ይሆን? ዴቭ እስከሚመጣ ትጠብቀዋለች ወይስ በራሷ መንገድ ከቤት ውስጥ ትወጣለች የሚለውን ለቀጣይ ክፍል ይዘን እንመጣለን። ስለምታበረታቱ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።